ሴቶች የሚወዱትን የወንድ አለባበስ ንገረን። ኢንስታግራም ላይ ጥያቄ ላኩልኝ ያልኳችሁ ጊዜ የላካችሁልኝ አንደኛው ጥያቄ ነው። ሴቶች የሚወዱት የወንዶች አለባበስ ምንድን ነው? ዛሬ ሁለት ትልቅ ቁልፍ ነግራቸዋለሁ። ከዛ በፊት ግን አብዛኞቻችሁ ሴቶች እንደዚህ አይነት ሱሪ ካደረክ ወንድ አይደለህም፣ ህፃን ምናምን፣ ሱፍ አድርግ፣ ኮት አድርግ ምናምን እንድላችሁ እንደምጠብቁ አውቃለሁ። ኮምፕሊትሊ ኢግኖራንት እና አንኤጁኬትድ የሆነ ቴክ ነው ከዛ አንጻር አይደለም የምነግራችሁ። ሳይኮሎጂ ላይ ቤዝድ አድርጌ፣ ሂስትሪ ላይ ቤዝድ አድርጌ፣ ካልቸር ላይ፣ ትራዲሽን ላይ። ምክንያቱም የሁሉም ካልቸር የተለያየ ነው። ለምሳሌ አፋር ያለን ወንድ ሄዳችሁ እንደ ጣሊያናዊ ወንድ ካለበስክ ወንድ አይደለህም ማለት የእነሱን ካልቸር ዲስሪስፔክት ማድረግ ነው። ምክንያቱም ብዙ ጊዜ እያዩ ያለው ቲክቶክ ላይ ነው። ኢቭን ኢትዮጵያ ውስጥ ሳይሆን በአጠቃላይ ፋሽን ኢንፍሉዌንሰር የሚባሉት አብዛኞቹ አንኤጁኬትድ ናቸው። እና ምን ይላሉ? የብላክ ሜንን ካልቸር ስትሪት ዌርን አምጥተው ቦይስ እንደዚህ ነው የሚለብሱት ይሉና ሜን ደግሞ ብለው የኢታሊ ውስጥ ያለ የ70 ዓመት ሽማግሌ የሚለብሱትን አይነት ሱሪምና ጃኬት ያመጣሉ። ይሄ ዲስሪስፔክትፉል ነው። ምክንያቱም ስትሪት ዌር የብላክ ካልቸር ነው፣ የእነሱ ትራዲሽናቸው ነው፣ ያደጉበት ነው። ወንድ እንደዛ አይለብስም፣ ህፃን ነው የሚለብሰው ማለት የእነሱን ባህል መሳደብ ነው። አፋር ውስጥ ያለ ወንድ ሽርጥም አድርጎ ወንድ ነው። ስለዚህ በሱ ካልቸር ውስጥ ያሉ ሴቶች ያንን ፐርሰን አትራክቲቭ ሆኖ ያገኙታል። ስለዚህ ሴት ስንል ጀስት አንድ ካልቸር ውስጥ ያለች ሴት ሳይሆን በአጠቃላይ ዓለም ላይ ያሉ ሴቶች ያሉ። ወንድም ስንል እንደዛ ነው። ለዛ ነው ሳይኮሎጂ ላይ፣ ኔቸር ላይ እና ካልቸርን ኮንሲደር በአጠቃላይ ማድረግ ያለብን ማለት ነው። ስለዚህ እናንተ የሆሊውድ አክተር አይታችሁ፣ የሆነ ሴሌብሪቲ አይታችሁ አፋር ያለን ወንድ እንደዛ ሆሊውድ አክተር የሆነ ሱፍ ስሪ ፒስ ሱት ምናምን ካለበስክ ወንድ አይደለህም፣ ይሄ የወንድ አለባበስ ምናምን ማለት ያ ኮምፕሊትሊ ዲስሪስፔክትፉል ነው። እንደዛ ማለት አትችሉ። ጃፓን ውስጥ ያሉ ወንዶች አሉ። ሂስትሪ የሚባልም ነገር አለ። ወንዶች በታሪክ የለበሱት፣ በተለያየ ካልቸር ላይ የለበሱት። ወንድ ሲባል የአንድ ካልቸር አለባበስ አይደለም፣ የሁሉም ካልቸር ነው። ስለዚህ ሁሉንም ካልቸር ስተዲ ስናደርግ ሳይኮሎጂካሊ ኢቭን እንስሳቶችንም ስተዲ ካደረግን ሼር የሚያደርጉት ነገር አለ። ዛሬ ያንን ነው ሼር የማደርጋችሁ ማለት ነው። ሳይኮሎጂ ጋር ስንመጣ፣ ሂውማን ሳይኮሎጂ ጋር ወንዶች አትራክቲቭ የሚያስብላቸው ነገርና ሴቶች አትራክቲቭ የሚያስብላቸው ነገር ተመሳሳይ አይደለም። ሴቶች ራሳቸውን ሲያስውቡና ራሳቸውን ሲያሳምሩ አፒራንሳቸው ላይ ኢንቨስት ሲያደርጉና ወንድ ልጅ አፒራንሱ ላይ ኢንቨስት ሲያደርግ ዲፍረንት ነው ግቡ ማለት ነው። ይህን ማወቅ አለብን። ስለዚህ የተለያየ ኢንቨስትመንት ነው። ስለዚህ ግባችሁን ማወቅ አለባችሁ። በመጀመሪያ ቦዲ ቢልደር ስፖርት ይሰራል፣ እግር ኳስ ተጫዋችም ስፖርት ይሰራል። ግባቸው የተለያየ ነው። ሁለቱም ቦዲያቸው ላይ ኢንቨስት ያደርጋሉ። ሪዛልቱ ግን ምንድነው? ዲፍረንት ነው። ስለዚህ ወንዶችና ሴቶችም እንደዛ ዲፍረንት ናቸው። አፒል ቨርስስ ፓወር የሚባል ኮንሰፕት አለ፣ ወይም ደግሞ ፓወር ቨርስስ አፒል። ምንድነው ሀሳቡ? ወንዶች ሲለብሱና ሴቶች ሲለብሱ ያላቸው የአስቴቲክ ወይም ደግሞ የአፒራንስ ግብ ዲፍረንስ ነው። ይሄ ጀስት አለባበስ ላይ ብቻ ሳይሆን አፒር ሲያደርጉ፣ አኒማሎች አፒር ሲያደርጉ ኦፖዚት ሴክስን አትራክት ለማድረግም ሊሆን ይችላል። ኔቸር ላይ ስተዲ ሲደረግ ፓወር እና አፒል የምንለው ነገር አለ። በሂውማን ሂስትሪም አኒማል ኪንግደም ላይም ስናይ አትራክቲቭ የሚያደርገው አፒራንስ አለ ማለት ነው። አትራክቲቭ የሚያደርገው አፒራንስ ኢቭን ልብስ ጋር የሚገናኝ ብቻ ሳይሆን ራሱን ፕሬዘንት ሲያደርግ ጀስት በአጠቃላይ አፒራንሱ አትራክቲቭ የሚያስብለው ያ ምንድነው? ፓወር ነው። የሴቶች ደግሞ ምንድነው? አፒል ነው። ይሄ ሴቶች ነው አፒል፣ እኔ አፒሊንግ መሆን መብታችሁ ነው። ያን አይደለም ያልኳችሁ ያለሁት። ወይም ደግሞ ይሄ ፓወር ስል እያወሩ ያሉት ይሄ እንደዚህ ምናምን የሆነ መቆጣጠር፣ ዶሚኔት ማድረግ ምናምን ከዛ ጋር ብቻ የተገናኘ ነገር አይደለም። ሳውራ በኋላ ይገባቸዋል። አፒልም ደግሞ ስል ከዛ ጋር ብቻ የተገናኘ አይደለም። ግን ሴቶች አትራክቲቭ ሲባሉና ወንድ ልጅ አትራክቲቭ ሲባል ተመሳሳይ አይደለም። ለምሳሌ የሆነ ከንፈሩ ቀይ የሆነ በጣም እንትን ያለ ቆዳው ለስላሳ ምናምን አትሉ ለወንድ ልጅ። ሂስትሪን ካየን አፋርም ያለንም ወንድ በዚህ ታይም እዩ፣ የዛሬ 1000 ዓመትም የነበሩ የሆነ ክፍለ ሀገር ያለም ሊሆን ይችላል፣ ዘመናዊ ከተማ ውስጥም ያለ የትኛውም ወንድ ካያችሁ አትራክቲቭ የሚባሉት በኦፖዚት ሴክስ ፓወርን ኮሚኒኬት የሚያደርጉ ናቸው።
ፓወርን ኮሚኒኬት የማያደርግ ወንድ ከሆነ እንደ ወንድ አለበሰም ተብሎ ኮንሲደር ይደረጋል። ወይም አፒሊንግ ከሆነ ሞር ፌሚኒን ነው እየተባለ ኮንሲደር ይደረጋል። ስለዚህ ፓወር ስንል በአንድ ካልቸር ውስጥ ፓወርን ኮሚኒኬት የምታደርጉበት መንገድ የተለያየ ነው። አኒማል ኪንግደም ውስጥም ካያችሁ እንስሳቶች በተሰበሰቡበት ለምሳሌ የዝንጀሮ መንጋ ካለ የዝንጀሮቹ ሴቶቹ ዝንጀሮች ወንዱን ዝንጀሮ ሲመርጡ ሞር ብዙዎቹ አትራክትድ የሚሆኑት ለመዋለድም ምንም ለማለት የሚመርጡት ፓወርፉል የሆነውን ፓወርን ኮሚኒኬት የሚያደርገው ሊደሩ ነው እንጂ የሆነ ቤቢ የሆነውን ወይ ምናምን ዝም ብሎ ምንም ፓወር ኮሚኒኬት የማያደርገውን አይደለም። የትኛውም ላይ ወፎችን ካያችሁ ኩፍስ ምናምን የሚሉት አፒራንሳቸው የሰፋ እንዲመስሉ ፓወርን ኮሚኒኬት ማድረግ ይሄ ዶሚናንስን ኮሚኒኬት ለማድረግ ምንድነው እነዚህ ነገሮች እንዳለ ፓወርን ኮሚኒኬት ለማድረግ ነው። ሰዎችም እንስሳቶች ባላቸው ኮሚኒቲ ውስጥ ፓወርን ኮሚኒኬት የሚያደርጉበት መንገድ እንዳላቸው ሰዎችም እንደዚሁ ባላቸው ካልቸር ውስጥ ኮሚኒኬት የሚያደርጉበት መንገድ አለ፣ ፓወርን ወንዶች ማለት ነው። ስለዚህ ለምሳሌ ፍሮም ሂስትሪ ላሳያችሁ ከድሮ ዘመን አንስቶ እስካሁን ድረስ ለምን አሁን ለምሳሌ ሱፍ እንላለን። ሱፍ ወንድ ልጅ እንደዚህ ሲለብስ ምናምን የምንለው አለ። ለምን እንዴት ያ ዴቨሎፕ እንደተደረገ እና ምን ኮሚኒኬት እያደረገ እንደሆነ ማለት ነው። ስለዚህ በተለያየ ዘመን እና በተለያየ ካልቸር ውስጥ ያሉ ወንዶችን እና እንዴት ፓወርን ኮሚኒኬት እንዳደረጉ ከድሮ ጀምሮ እንጀምር። ስለዚህ ለምሳሌ ድሮ ሻማማን የምንላቸው አሉ፣ ኤንሸንት የሆኑ እነዚህ ምንድን ናቸው? አሁን ድረስ አፍሪካ ውስጥ አሉ። የነብር ቆዳ የበግ ቆዳ ምናምን አድርገው እንደዚህ የሚቀቡ ምናምን ወንዶች ማለት ነው፣ እያደኑ የሚበሉ ምናምን። እነዚህ ኤንሸንት ሻማማን እንላቸዋለን። እነዚህ ፓወርን ኮሚኒኬት የሚያደርጉበት የመጀመሪያው እንደምታውቁት በጣም አደገኛ የሚባሉ እንስሳቶችን ገድለው የእነሱን ልብስ ይለብሳሉ። ምንን ነው ኮሚኒኬት የሚያደርገው? ፓወርፉል እንደሆኑ አደን ላይ ጎበዝ እንደሆኑ አይደለም፣ ኖርማል ሚዳቆ ምናምን ይቅርና ዴንጀረስ የሚባለው ነገር ማደን እንደሚችሉ። ምክንያቱም ሰርቫይቭ የሚያደርጉት በምንድን ነው? አድኖ በመብላት ነው። ስለዚህ የሆነ ሌግዠሪ የሆነ ብራንድ ምናምን ለእነሱ ሌግዠሪ ምግብና ሰርቫይቭ ማድረግ ነው። ለዛ ከባድ የሚባለው ነገር አድነው ይለብሱታል። ከዛ በኋላ ደግሞ የሚቀቡት ቀለም አለ። ይሄ ሴሪሞኒዎች አሉ፣ ስፒሪቹዋል ሴሪሞኒዎች ቫልዩ የሚያደርጉት እነዚህ ሰዎች አንድ ሰርቫይቫልን ኔቸር ላይ ያለን ሰርቫይቫል፣ ሁለተኛ ደግሞ ስፒሪቹዋሊቲ ነው። በጣም ስፒሪቹዋል ናቸው። ዊሽክራፍት ላይ ምንም ላይም ቢሆን ማለት ነው። ሶ ስፒሪቹዋሊቲ ላይ እና እዚህ ሰርቫይቫል ላይ ማስተሪን ፓወርን በደንብ እዛ ላይ ፐርፌክት እንደሆኑ ኮሚኒኬት የሚያደርግ ነው የሚያሳዩት ማለት ነው። ሶ የሚቀቡት ቀለም፣ የሚለብሱት ልብስ፣ እነዚህ ነገሮች እንዳለ ስፒሪቹዋል ሚኒንግ አላቸው። ስለዚህ ፓወር ለነዚህ ካልቸር እንዴት ነው ኮሚኒኬት የሚያደርጉት? ስፒሪቹዋሊቲን እና ሰርቫይቫልን ስለሆነ ቫልዩ የሚያደርጉት ኮሚኒኬት የሚያደርጉት ኮኔክሽን ቱ ዘ ዲቫይን የምንለው ወይም ደግሞ ከየሆነ ከሃየር ከሆነ ስፒሪቹዋል ነገር ጋር ኮኔክሽን እንዳላቸው ኮሚኒኬት የሚያደርጉበት የአምልኮዋቸውን ምናምን ስፒሪቹዋል የሆነ ነገር፣ ምክንያቱም ከዚህ ላይፍ ያለፈ ሌላ ላይፍ ስላለ ማለት ነው። ሁለተኛ ደግሞ ሰርቫይቭ ማድረግ እንደሚችሉ ማስተሪ ኦቨር ክሪኤሽንስ እንደማለት ነው። ሶ እነዚህ ኤንሸንት ሻማማን ካልቸር ውስጥ ሊሆን ይችላል። እንደነዚህ አይነት ትራይብ ውስጥ የምታያቸው እንዳለ ከዛ ጋር ነው የሚገናኙት። ከጸጉር አሰራራቸው ብትሉ ስፔሲፊካሊ የሚሰሩት አሰራር አለ ፓወርን ኮሚኒኬት ለማድረግ። እንደዚህ አይነት ጸጉር አሰራር ተሰርተ ብትሄድ የሚገሏችሁ ንጉሱ ብቻ ሊሰራው የሚችለው ወይም ቄስ የሚሉት ወይም ስፒሪቹዋል ሊደር የሆነው ብቻ ሊሰራው የሚችለው ሊነቀሰው የሚችለው። ያንን ከተነቀሳችሁ ኦልሬዲ ቻሌንጅ እያደረጋችሁ ወይም ዲስሪስፔክት እያደረጋችሁ ነው። ሶ አፒራንስን የሚጠቀሙት እነሱ ኮሚኒኬት ለማድረግ ነው። ያገባች ሴት የምትሰራው የጸጉር ስታይል አላት፣ የምትለብሰው አለባበስ አላት፣ ያላገባች አላት። ሶ አፒራንሳቸው ራሳቸውን ፕሬዘንት የሚያደርጉበትና ኮሚኒኬት የሚያደርጉበት መንገድ ነው። ኢቭን የድሮ ናቸው አለባበስ አያውቁም ብትሉ እንኳን እዛ ካልቸር ውስጥ ድረሲንግ ላይክ ሄማን የሚባለው አለ፣ ህፃን የሚለብስ አለ። ሁሉም በየሮላቸው የሆኑትን ነገር ቫልዩ የሚያደርጉትን ነገር ኮሚኒኬት የሚያደርጉበት መንገድ አላቸው ማለት ነው። ሶ አንድ ካልቸር ውስጥ ቫልዩአቸውን ካወቃችሁ በኋላ ነው እዛ ቫልዩ ላይ ፓወር እንዳላችሁ የምታሳዩት። ስፒሪቹዋሊቲን ቫልዩ የሚያደርግ ካልቸር ውስጥ የፈለገ ዳይመንድ ምናምን ብታረጉ ሊሆን ይችላል የሆነ ነገር ዘይ ዶንት ኬር፣ ማቴሪያሊስት አይደሉም ማለት እነሱ ቫልዩ የሚያደርጉት ስፒሪቹዋል ነገር ነው።
አድኖ መብላት ከሆነ ለነሱ ላይፍ የአንበሳ ቆዳ ወይ የነብር ቆዳ መልበስ ለነሱ እንደ ፓወርፉል የሆነ ነገር ነው። ከዛ ባለፈ they don't care። ሁለተኛዎቹ ደግሞ ሌላኛው ሬኒሳንስ የሚባለውን ዘመን ታውቋቸዋላችሁ። የነ ሊዮናርዶ ዳቪንቺ ምናምን ማለት ነው፣ የነ ማይክል አንጀሎ። ሬኒሳንስ ኖብልማን የምላቸው እነዚህን ካያችሁ ቫልዩ የሚያደርጉት ነገር በመጀመሪያ ምንድን ነው? ወልዝና ስታተስ ነው። ስፒሪቹዋሊቲ ምናምን አይደለም፣ ወልዝን ስታተስን ቫልዩ ያደርጋሉ። ስለዚህ ፓወርን ኮሚኒኬት የሚያደርጉት እንዴት ነው? እዛ ነገር ላይ ሰው አክሰስ ማድረግ የማይችለውን ነገር ሪሶርስ፣ ሰው ሊኖረው የማይችለውን ሪሶርስ እንዳላቸው እና እንደተረፋቸው የሚያሳዩበት መንገድ ነው ማለት ነው ፓወራቸው። ዳይመንድ ሊያደርጉ ይችላሉ፣ ሲልክ፣ ቬልቬት፣ በጣም ሌክዠሪየስ የሚባሉ ፋብሪኮች፣ በጣም ኤግዛጁሬትድ የሆነ አይነት አለባበስ። ይሄ ምን ነው የሚያሳየው? ሀብታቸውን ከአብዛኛው ሶሳይቲ የተለየ ሪሶርስ እንዳላቸው። አሁንም የተለየ ነገር የለም። በፊት የነብር ቆዳ ሲለብስ ምንድን ነው ከሌላው የተለየ ሪሶርስ አለኝ ነው፣ ማደን እችላለሁ ነው፣ የትኛውንም ነገር መግደል እችላለሁ ነው፣ ጀግና ነኝ ነው። አሁን ደግሞ ከመግደል በላይ ሪሶርስህ ነው ዋናው። ለወርቅ ሪሶርስ አለ ወይ? ቫልዩ ለሚደረጉ ነገሮች። ስለዚህ ወርቅ የሚገበያዩ ከሆነ እሱ መገበያያውን ያጌጥበታል፣ እንደ አክሰሰሪ ይጠቀማል። አይ ጋት ኤቭሪቲንግ አይ ኒድ ማለት ነው። ፓወርን ኮሚኒኬት የሚያደርጉት እነዚህ ሰዎች በዚህ መንገድ ነው። ሞደርን ዴይ ሜንስዌር ጋር ደግሞ ስንመጣ የዚህ ዘመን ሱፍ ነው ብዙ ጊዜ የወንድነት አለባበስ ምናምን የሚባለው። ክላሲክ ሜንስዌር፣ ሱፍ መልበስ፣ ቴለርድ የሆነ ጃኬት ምናምን። ይሄ ደግሞ ከየት ነው የመጣው? ከመቼ ጀምሮ ነው ይሄ የወንድ አለባበስ የሆነው ካላችሁኝ፣ ምክንያቱም ከሬኒሳንስ ከዛ ስቶኪንግ እና ሂል ከመልበስ ዊግ እያደረጉ የነበሩ ወንዶች እንዴት ነው እንደዚህ መልበስ የጀመሩት ካላችሁ፣ ዋናው ሚና የተጫወተው ዎል ስትሪት ነው። ዘ ፓወር ሱት የሚባለው የዛኔ የጆርጆ አርማኒም ሱት ነበር። በቃ በአጠቃላይ ከሱ ጋር ሪሌት የሚያደርጉ ሰዎች፣ ዎል ስትሪት ላይ የሚሰሩ ሰዎች ይለብሱት የነበረው ያንን ነው። ስሙ ራሱ ዘ ፓወር ሱት ነው። አሁን ድረስ ዘ ፓወር ሱት ብላችሁ ሰርች ብታደርጉ ይመጣላችኋል። እና ምን አይነትም ፓወር ነው ኮሚኒኬት የሚያደርገው ሱፍ? በሶሻል እና ኢኮኖሚክ ላይ ፓወር፣ ሶሺዮ ኢኮኖሚክ ፓወር፣ ሶሻል ላይ ያላቸው ፕሌስ፣ ፋይናንስ ላይ ያላቸው ፕሌስ። ምክንያቱም ዎል ስትሪት ላይ የሚሰሩት እንደዚህ አይነት አለባበስ የሚለብሱ ሰዎች ስታዩ በዛ ዘመን ምንድን ነው ፋይናንሻሊ ስቴብል ናቸው፣ ፕሮፌሽናሊዝም እና ደግሞ በደንብ የሚሰሩትን ነገር የሚያውቁ አይነት ሰዎች እንደሆኑ ትረዳላችሁ ማለት ነው። ይሄ ነው ትልቅ ሚና የተጫወተው። ከዛም ኮርፖሬቶች ይሄ ነገር ዲማንድ የሚያደርጉት ነገር ነው። አንድ ሰው መቀጠር፣ ተቀጣሪ፣ ፋይናንሻሊ ስቴብል መሆን የሚፈልግ ከሆነ እንደዚህ አይነት አለባበስ መከተል አለበት። ፓወር ሱት የምንለው ቤዚክ የሆኑ ቤዥ፣ በቃ ዴድ የሆነ ከለር ማለት ነው፣ ከለርፉል ያልሆነ ነገር። በጣም ከለርፉል ከሆነ ሻይን ከሚያደርግ ነገር ወደ ምን መጣል? ዝም ያለ ግሬ ምናምን ብላክ። ለምን ካላችሁ ኮርፖሬቶች ዲማንድ የሚያደርጉት ያንን ስለሆነ፣ ብዙ ስታንድ አውት የማያደርግ ሁሉም ተመሳሳይ ተቀጣሪ እንዲመስል። ስለዚህ ያ ስራ ያለው ሰው እንደዛ ስለሆነ የሚለብሰው፣ ስራ የሌለው ሰው ደግሞ በቲሸርት በቁምጣ ስለሆነ የሚንቀሳቀሰው። እንደዚህ አይነት ስናይ አንድ ካልቸር ውስጥ ይሄ ሰው ስቴብል ነው፣ ይሄ ሰው ፕሮፌሽናል ነው፣ ይሄ ሰው የሆነ ካልቸር ውስጥ ሲግኒፊካንት የሆነ ፊገር ነው የሚለው ነገር መጣ ማለት ነው። በዚህ ምክንያት ነው ሱት አሁን የሆነውን የወንዶች አለባበስ የተባለው። ስለዚህ ለዛ ነው ቅድም ስነግራችሁ አፋር የሚኖርን ሰው ወይ ጃፓን ውስጥ ገብታችሁ እንደዚህ ካለበስኩ ወንድ ነኝ ማለት አትችሉም። በእነሱ ካልቸር ውስጥ ፓወር ኮሚኒኬት የሚያደርገው ነገር ያ ከሆነ መብታቸው ነው። ኢትዮጵያ ውስጥ ጋቢ የለበሰ ወንድ ስቲል ወንድ ነው፣ ምንም የተለየ ነገር የለውም። ተነፋነፍ ያደረገ ወንድ ነው። ልዩነቱ ምንድን ነው? ዌስተርን በደንብ የነሱን ካልቸር ሌሎች ካልቸሮች ላይ ጭነው በራሳችሁ አይደንቲቲ እስካትኮሩ ድረስ፣ እስክታፍሩ ድረስ፣ እንደነሱ ካለበሳችሁ ወንድ እስከማይመስላችሁ ድረስ የነሱን ካልቸርና አይዲዮሎጂ ሽጠውላቸዋል። የትኛውም ስፍራ እንደዚህ ነው። በቃ አለቀ። ሚሊተሪ ላይም ብንገባ የሚሊተሪ ዩኒፎርማቸው አለ፣ ሜዳሊያ ያደርጋሉ ዩኒፎርማቸው ላይ። ምንድን ነው የሚያሳየው? ያ ፊዚካሊ ምን ያክል ኤፈርት እንዳወጡ፣ ምክንያቱም ሰውነታቸውን ፊት ነው ምን ያክል ዋጋ እንደከፈሉ ያሳያል። ፓወርን ያሳያል። ፊዚካል ስትሬንግስ፣ ሃየር የሆነ ፐርፐዝ እንዳላቸው፣ ዴዲኬትድ እንደሆኑ፣ ይህን ነገር ነው ኮሚኒኬት የሚያደርገው። እና ሞደርን ዴይ ሜንስዌር እንደነገርኳችሁ
90% ከሚሊተሪ ባክግራውንድ ነው የመጣው። ያለ ምክንያት አይደለም። ሶ የሚሊተሪ ዩኒፎርም ዲሲፕሊንን ኮሚኒኬት ያደርጋል፣ ፊዚካል ፊትነስን ኮሚኒኬት ያደርጋል። ትልቅ ፐርፐዝ እንዳላችሁ ለሀገር ከራሳችሁ ያለፈ ፐርፐዝ እንዳላችሁ ኮሚኒኬት ያደርጋል። ሶ ሜዳሊያዎችን ሲያደርጉ ሲለብሱ ይሄን ነው ኮሚኒኬት እያደረጉ ያሉት። ከዛም ደግሞ አልፎ አውቶሪቲ እንዳላቸው ኮማንድ ማድረግ እንደሚችሉ ስልጣን አላቸው። የሚያዙት ሰው እንዳለ ከየትኛውም ከአቨሬጅ ሰው የተሻለ የትኛውም ሲቹዌሽን ውስጥ ቢገቡ አውቶሪቲ አላቸው፣ ኮማንድ አላቸው። ሶ ያም ምንን ኮሚኒኬት ያደርጋል? ፓወርን ኮሚኒኬት ያደርጋል ማለት ነው። ስለዚህ እንደ ወንድ ልልበስ ካላችሁ ወይም ደግሞ አሁን እየነገርኳችሁ ያለሁት አክቹዋሊ ከሴቶች ያለፈ ነው። እናንተ ስለ ሴቶች ብታይቁኝም ስለ ሴቶች አይደለም እያወራ ያለሁት። በአጠቃላይ ፓወርን ኮሚኒኬት እንዴት እንደምታደርጉ ነው። ያ ደግሞ አትራክቲቭ ነው። ስለዚህ አርቲስት ያለበት ካልቸር እና ባንከር የባንክ ቤት ሰራተኛ ያለበት ካልቸር ዲፍረንት ነው። አርት ውስጥ ስትገቡ ለምሳሌ ፓንኮች ጋር ስትሄዱ እነሱ ፓወርን ኮሚኒኬት የሚያደርጉት በምንድን ነው? ሪቤል በማድረግ ነው፣ ሶሻል ኖርምን በመቃወም እንጂ ሱፍ ለብሰ ፓንክ ውስጥ ፓወርን ኮሚኒኬት አታደርግም። ዊክ ነህ ፓንክ ውስጥ ከገባ። ስለዚህ ፓንኮች ምንድን ነው? ሪቤል ነው የሚያደርጉት፣ ሶሻል ኖርምን ብሬክ ማድረግ፣ ሰው ካለው ጸጉር ስታይል ኮምፕሊትሊ ተቃራኒ መሆን፣ ከሚለብሱት ኮምፕሊትሊ ተቃራኒ መሆን። ወንዶች የሚለብሱትን ሴቶች ይለብሳሉ፣ ሴቶች የሚለብሱትን ወንዶች ይለብሳሉ። ፖይንቱ ምንድን ነው? አጌነስት መሆን ስለሆነ ዘሞስት ኦፖዚት እና ዘሞስት አጌነስት የሆነው በዛ ካልቸር ውስጥ ሞር እንደማን ነው የሚታየው። መጀመሪያ ምንድን ነው መሆን የምትፈልጉት? ምክንያቱም ዩ ካን ቢ ዋቴቨር ዩ ዋንት። በዚህ ምድር ላይ ሊሚት የሚያደርጋችሁ ነገር የለም። ሶ ምንድን ነው ኮሚኒኬት ማድረግ የምትፈልጉት? ራሳችሁን እንዴት ነው ፕሬዘንት ማድረግ የምትፈልጉት? ሰው እናንተን ሲያያችሁ ምንድን ነው ፊል እንዲያደርግ የምትፈልጉት? ስለዚህ ከሴቶች ያለፈ ፐርፐዝ ሊኖራችሁ ይገባል። ከዛ እዛ ላይ ፎከስ አድርጋችሁ ቢውልድ ታደርጋላችሁ ማለት ነው።